እንጸናለን ባንተ እንጸናለን ባንተ እንጸናለን። በጌታ የተወደዳችሁ ወንድሞችና እህቶች በሀገር ውስጥና በዓለም ዙሪያ የምትገኙ ዛሬ በፊታችሁ የቀረብኩት በሲዳማ ክልል ውስጥ በቦሪቻ ወረዳ በይርባ ከተማ የምትገኝ በኢትዮጵያ የሕይወት ብርሃን ቤተክርስቲያን የሕይወት ብርሃን አጥቢያ ቤተክርስቲያን ትልቅ የአምልኮ ማዕከል ገንብታ የምትችለውን ሥራ ሁሉ ሰርታ በአሁኑ ጊዜ የጥቂት የአቅም ጉድለት ገጥሟታል። ይህች ቤተክርስቲያን በኢትዮጵያ የሕይወት ብርሃን ቤተክርስቲያን ትልቅ ሥራ የሠራች ቤተክርስቲያን ነች። ወንድማችን ፓስተር ጳውሎስ የቤተክርስቲያኒቱ ዋና መጋቢ ብዙ በመልፋት በመድገም በተለይ ቤተክርስቲያኒቱ ወንጌልን በማሰራጨት እስካሁን ድረስ በሀገሪቱ ውስጥ በምዕራብ አገሪቱ ክፍል፣ በደቡብ፣ በተለያዩ የሀገሪቱ ክፍሎች ውስጥ በምስራቅ፣ በሰሜን ወደ 40 አጥቢያ ቤተክርስቲያን የተከለች ቤተክርስቲያን ነች። ገንዘቧን ለወንጌል አገልግሎት ያዋለች ቤተክርስቲያን ነች። እግዚአብሔር ደግሞ ባርኳት ትልቅ የአምልኮ ማዕከል ገንብታለች። ሆኖም በአሁኑ ጊዜ ጥቂት የአቅም ጉድለት ይታይባቸዋል። በተለይ አልሙኒየምና የኤሌክትሪክ ስራዎች ከአቅማቸው ከብዷቸው ሌላውን ስራ በጥሩ ሁኔታ ጨርሰው ነው ያሉት። ስለዚህ ቅዱሳን በሀገር ውስጥ ያላችሁ ከሀገር ውጭም ያላችሁ የየትኛውን ቤተክርስቲያን አባላት የሆናችሁ ሁሉ ይህ ቦታ የሚሰራው ለእግዚአብሔር ሕዝብ ነው። ይህ ቦታ የሚገነባው ለእግዚአብሔር መንግሥት ነው። ስለዚህ በገንዘባችሁ በማቴሪያልም ቢሆን በተለይ አልሙኒየምና ኤሌክትሪክ ሥራዎች በጣም ያስፈልጋችኋል። እንድታግዟቸው በታላቅ አክብሮት እለምናችኋለሁ። ፓስተር ጌቱ አያሌው ነኝ፣ የሐዋሳ የሕይወት ብርሃን ቤተክርስቲያን መጋቢ። ቅዱስ መጽሐፍ እንደሚናገረው እግዚአብሔር በደስታ የሚሰጠውን ይወዳል፣ እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። ስለዚህ በበጎ ፍቅር እግዚአብሔርን መንግሥት በመደገፍ እንድታግዙ አሳስባለሁ። ሐዋርያው ጳውሎስ ለቆሮንቶስ ክርስቲያኖች ሲናገር ምን ይላል? በአሁኑ ጊዜ የእናንተ ትርፍ የእነርሱን ጉድለት ይሙላ፣ በትክክል እንዲሆን ተብሎ እንደተጻፈ ብዙ ያከማቸ አላተረፈም፣ ጥቂት ያከማቸም አላጎደለም ብሎ እንደተናገረ የእናንተ ትርፍ የእነርሱን ጉድለት ቢሞላ እና በትክክል ቢሆን ታላቅ ደስታ ይፈጥራል። ስለዚህ በሀገርም ውስጥ ከሀገር ውጭም ያላችሁ በተለይም ደግሞ ቤተክርስቲያኒቱን የምታውቁ ፓስተር ጳውሎስንም የምታውቁ ቅዱሳን የሆናችሁ በሙሉ በዚህ ሥራ እንድታግዟቸውና ይህ ቤት አልቆ ደግሞ እግዚአብሔር የሚከበርበትና የሚመሰገንበት የምስጋና ጊዜ እንዲሆን በታላቅ አክብሮት ጠይቃችኋለሁ። መቼም ትልቅ ሰው ሽበታም ሰው ጠይቆ ሰው ዝም አይልም። ስለዚህ ማናችሁም በአሜሪካ የምትኖሩ፣ በኢትዮጵያ የምትኖሩ፣ በተለያየ አገር የምትኖሩ፣ በደቡብ አፍሪካ የምትኖሩ፣ በአውሮፓ፣ በኤዥያ፣ በአውስትራሊያ የምትኖሩ ይህንን የእግዚአብሔርን ቤት እንድትደግፉ በታላቅ አክብሮት ጠይቃችኋለሁ። ቤተ ክርስቲያኒቷ የወንጌል ልብ ያላት ገንዘቧን ጉልበቷን ሁሉ ወንጌልን በመትከል እስከ ጋምቤላ ድረስ በመሄድ ቤተ ክርስቲያንን በመክፈት ትልቅ ሥራ የሠራች ልጅና 40 አጥቢያ ቤተ ክርስቲያን ከፍታለች። 5 ደግሞ አሁን ወደ አጥቢያ ቤተ ክርስቲያን የሚያድጉ አውትሪቾች ገንብታለችና እችን ቤተ ክርስቲያን ማገዝ አለብን፣ መደገፍ አለብን። ስለምታደርጉት ሁሉ እግዚአብሔር ይባርካችሁ። ይህንን ደግሞ ለእግዚአብሔር መንግሥት አድርጋችኋል እና መልካም ውጤትና ፍሬ እናገኛለን። እናም በምስጋናው ቀን ደግሞ እናመሰግናችኋለን። ክብሩን ሁሉ እግዚአብሔር ይውሰድ። ተባረኩ። እንወዳችኋለን። ምን ያህል እንደምትሰጡ እንግዲህ እንሰማለን እና ስንቶቻችሁ ፓስተር ጌቱንም እንደምትወዱ እናያለን። ተባረኩ። እግዚአብሔር ይባርካል። እንጸናለን ባንተ እንጸናለን ባንተ እንጸናለን። የምታጸና አምላክ የመረጥከን አንተነ የምታጸና አምላክ የመረጥከን አንተነ እንደገና
ፓስተር ጳውሎስ ቦሎጬ ይባላለሁ። የይርባ ሕይወት ብርሃን ቤተክርስቲያን ዋና መጋቢ ነኝ። አሁን የሚታየው ህንፃ ይርባ ሕይወት ብርሃን ቤተክርስቲያን የዛሬ 5 ዓመት ጀምራ ዛሬ ወደሚታየው ደረጃ ደርሷል። ይርባ ሕይወት ብርሃን ቤተክርስቲያን ብዙ ቦታ ቤተክርስቲያንን በመትከል የምትታወቅ ሚሽነሪ ቤተክርስቲያን ናት። በሀገር ውስጥ ወደ 40 ቸርቾችን የተከለች እናት ናት። እስከ ጋምቤላ እስከ ያንጋቶም ድረስ የኛ ብራንቾች ወደ 40 አጥቢያዎች አሉን። እቺ ቤተክርስቲያን ሰጥቶ በመባረክ የምትታወቅ ቤተክርስቲያን ናት። ተስፋ የምናደርገው እግዚአብሔርን ነው። ነገም ደግሞ እግዚአብሔር ይረዳናል ብለን ተስፋ እናደርጋለን። በሀገር ውስጥና ከሀገር ውጭ ላላችሁት ወገኖች ላሳስብ የሚወደው ነገር ቢኖር በጌታ የተወደዳችሁ የጌታ ልብ ያላችሁ ጌታን የምታከብሩ በየትኛውም ቦታ ያላችሁ በጎ ስራ መስራት ድንበር አይከልለውም፣ ሀገር አይከልለውም። በጎ ልብ ያለው በየትኛውም ቦታ በጎ ስራውን መስራት የተሰጠው ተሰጥኦ ስለሆነ ቤተክርስቲያኒቱን ደግፉ። በስውር የሰጣችሁትን በግልጽ የሚከፈል አምላክ በሰማይ አለ። ሰው ያየኛል በማለት ሳይሆን የሚያይ አምላክ አለ፣ አይቶ የሚከፈል አምላክ አለ። መስጠት ደግሞ ለእግዚአብሔር እንጂ ለሰው አይደለም። ለእግዚአብሔር መንግስት አጋር መሆን እንጂ ለሰው አጋርነት የሰጣችሁትን አይቶ መልስ የሚመልስ እሱ አለ። እሱን እያያችሁ ቤተክርስቲያኒቱን ደግፉ። ጌታ ይባርካችሁ። እንወዳችኋለን። አናልፈውም ብለን ያለፍነው የመከራ አይነት ብዙ ነው። መች ተሸንፈን እናውቃለን፣ ከአሸናፊዎች እንበልጣለን። ሰላም ለእናንተ ይሁን። በጌታ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እኔ ወንድማችሁ ተመስገን እባላለሁ። በይርባ ሕይወት ብርሃን ቤተክርስቲያን የወጣቶች ሰብሳቢ ነኝ። አዲስ ማምለኪያ አዳራሽ እየገነባን ጥቂት የአቅም ውስንነት ገጥሞን እናንተ እግዚአብሔር በኪሳችሁ ባስቀመጠው ገንዘብ እንድትረዱንና የአቅማችሁን ያህል እንድትደግፉን ስል በጌታ ፍቅር እጠይቃለሁ። እግዚአብሔር ይባርክ። ዝገና ዝማሬ ፊት እንቀርባለን